እጅግ በጣም ቀላል ፈጣን የሆነ ለቁርስ እንደ አማራጭ መጠቀም የምንችለው የጨጨብሳ አሰራር ነው። ይህንን የመሰለ የጨጨብሳ አሰራር አብረን እንሰራለን። ይኸው እንደዚህ በቀላሉ እንዴት እንደሚሰራ አብረን እናያለን። አብራችሁን ቆዩ። ይኸው እንደዚህ ማቦካበት እቃ ላይ የፉርኖ ዱቄት እንደዚህ አደርጋለሁ። 1 ካፕ የሚሆን ተጠቅሜያለሁ። እሱን እንደዚህ ካደረኩኝ በኋላ የምጨምራቸው ግብአቶች ቀረፋ አደርጋለሁ። የተፈጨ ቀረፋ ግማሽ የሻይ ማንኪያ የሚሆን እንዲሁም ቤኪንግ ፓውደር ደግሞ 1 የሻይ ማንኪያ የሚሆን አድርጌ አንድ ላይ እንደዚህ አጣራዋለሁ ማለት ነው። በመቀጠል የምጨምረው 1 የሾርባ ማንኪያ ስኳር፣ ለጣም ትንሽ የሚሆን ጨው አድርጌ ለብቻው ካቀላቀልኩትኝ በኋላ አሁን በመቀጠል በጣም ያልሞቀ በጣም ያልቀዘቀዘ ለብ ያለ ውሃ እንጠቀማለን ማለት ነው። እሱን እያደረኩኝ ደግሞ ቀስ እያልኩ እንደምታዩት ብዙ አያቃጥልም። በጣም ለብ ያለ መሆኑን ላሳያችሁ ብዬ ነው። እንደዚህ ቀስ እያልኩኝ ማንኪያን የተጠቀምኩት። እናንተ ደግሞ የእንቁላል መምቻ ካለ እሱን ተጠቅማችሁ ቀስ እያላችሁ እያያችሁ ብታደርጉት መልካም ነው። እንደዚህ ሁል ጊዜ ታዲያ እንደምላችሁ እንደ መጠናችሁ፣ እንደ ፍላጎታችሁ፣ እንደ ቤተሰቦቻችሁ ብዛት መጠቀም ትችላላችሁ። ይኸው እንደዚህ አድርጌ ቀስ እያልኩኝ እመታዋለሁ ማለት ነው። የምፈልገውን ያህል ቴክስቸር እስካገኝ ድረስ በደንብ አድርጌ ያቀላቅለዋለሁ። ውሃውን እያያችሁ ብትጨምሩት መልካም ነው። ያው የምትፈልጉትን ሪዛልት እስክታገኙ ድረስ ውሃውን እየመጠናችሁ ብታረጉት መልካም ነው። ያው እንደዚህ በማንኪያው እንደዚህ ያገላበጥኩ በደንብ አድርጌ መትቼዋለሁ። እንደዚህ ብትመቱት አሪፍ ሪዛልት ነው የምታገኙት። ልስልስ ያለ ቂጣ ነው የምናገኘውና ለዛ ነው። በተለይ ደግሞ ቀረፋ መጨመራችሁ ቆንጆ ጣዕም ይሰጠዋል እና ለየት ያለ ጀስት እንደ ብስኩት ነው የሚለው ወይም ደግሞ ቁሬባት ነው የሚለው። በጣም ነው የሚጣፍጠው። ቀረፋውን ብታደርጉበት ልዩ ጣዕም ይሰጠዋል። ይሄው እንደዚህ እንደምታዩት በጣም ቆንጆ ሆኖልኛል። አሁን ለተወሰነ ሰዓት አቆየውና መጥበሻው እስኪገልልኝ ድረስ ካቆየው በኋላ አጋግረዋለሁ ማለት ነው። ይሄው እንደምታዩት በመጋገሪያ በማንኪያ እያደረኩኝ ጋግረዋለሁ ማለት ነው። እንደዚህ በቀላሉ በቤታችን ሰርተን መመገብ እንችላለን ማለት ነው። እንደዚህ ሰርታችሁ ካልሞከራችሁት ብትሞክሩት ትወዱታላችሁ ብዬ አስባለሁ። ይህንንና ሌሎች ቪዲዮዎችን ለማየት ደግሞ አዲስ ሆናችሁ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እንዲሁም ደግሞ ሁል ጊዜ ቪዲዮ ስለቅ እንደዚህ ኖቲፊኬሽን እንዲገባላችሁ ከፈለጋችሁ የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ ሁል ጊዜ ቪዲዮ ስለቅ እንደዚህ ኖቲፊኬሽን ይገባላችኋል ማለት ነው። እንደዚህ በተደጋጋሚ በተመሳሳይ ስቴፕ እንደዚህ አድርጌ ጋግረዋለሁ። ያው ሁል ጊዜ ታዲያ እንደምላችሁ ያው እንደ ፍላጎታችሁ፣ እንደ መጠናችሁ ወይም ደግሞ እንደ ቤተሰቦቻችሁ ብዛት ብታደርጉት መልካም ነው። የምንሰራው ምግብ ማንኛውም ምግብ ቢሆን ማለት ነው። ይሄው እንደዚህ ካጋገርኩኝ በኋላ እንደዚህ ሳህን ላይ ለብቻ አስቀምጠውና በመቀጠል ሁለተኛውንም በመጀመሪያው ስቴፕ እንደዛው ጋግረዋለሁ። ይኸው እንደምታዩት ማንኪያ ተጠቅሜ ነው እንደዚህ የማደርገው። ያው ለስለስ ስላለ ሊጡ ለመጋገር ይመቻል። እንደዚህ አድርጋችሁ ካልሞከራችሁት ብትሞክሩት መልካም ነው። ቆንጆ የሆነ ቂጣን የምታገኙት በዚህ መልኩ ከጋገርኩኝ በኋላ አሁንም ደግሞ ገለብጠዋለሁ። በተመሳሳይ እንደዚህ ሶስቱንም ጋግሬ ጨርሻለሁ። አሁን እንደዚህ በደንብ አድርጌ ቆራርሰዋለሁ። እንደዚህ በምፈልገው መጠን ቆረስ አደርገዋለሁ። እዚህ ጋር እንደ ሁል ጊዜ እንደምላችሁ ታዲያ እናንተ እንደ ቤተሰቦቻችሁ ብዛት፣ እንደ መጠናችሁ፣ እንደ ፍላጎታችሁ መጠቀም ትችላላችሁ። ይኸው እንደዚህ በሚገባ ቆራርሼ አዘጋጀዋለሁ። አሁን በመቀጠል እንደዚህ የቆራረስኩትን ደግሞ እናዘጋጀዋለን። በምን መልኩ እንደማዘጋጅ ደግሞ አብራችሁኝ እስከ መጨረሻው ከቆያችሁ አሳያችኋለሁ ማለት ነው። ይኸው እንደዚህ የተወሰነ ዘይት አደርግበታለሁ። እንደዚህ ዘይቱን ካደረኩኝ በኋላ የተወሰነ ደግሞ 2 የሻይ ማንኪያ የሚሆን ደግሞ በርበሬ አድርጌበታለሁ። በርበሬ ጨምሬ ደግሞ በደንብ አድርጌ አቀላቅለዋለሁ። እዚህ ጋር እሳቱን በደንብ ነው የቀነስኩት። መጨረሻ ማለት ትችላላችሁ። ሎ አድርጌ ነው የሞቀው። ሞቅ ካደረኩት በኋላ ኦሬዲ አጠፋዋለሁ። እንደዚህ ዘይቱንና በርበሬውን ትንሽ ካቀላቀልኩኝ በኋላ እናንተ እዚህ ጋር ኮረሪማ ትንሽ መጨመር ትችላላችሁ። ያው እኔ በብዛት በርበሬው ላይ ኮረሪማ ስላለው ምንም አይነት ኮረሪማ አልጨመርኩም። ያው ለጣዕም ከፈለጋችሁ ብዬ ነው እንደዚህ ሪኮመንድ ያደረኳችሁ። እንደዚህ አድርጌ ካደረኩኝ በኋላ ትንሽ ሞቅ ካለልኝ በኋላ እንደነገርኳችሁ የቆራረስኩትን ደግሞ ቂጣ እጨምርበታለሁ።
እንደዚህ ቂጣውን ከጨመርኩኝ በኋላ ትንሽ በማንኪያ አቀላቅለዋለሁ። እንደዚህ ትንሽ በማንኪያ ካቀላቀልኩት በኋላ እኔ በእጄ ነው የሚመቸኝና በእጄ ነው የምገባው። እዚህ ጋር እንዳያቃጥላችሁ ተጠንቀቁ። ሙሉ ለሙሉ እንዳታግሉት። ዘይቱ በጣም ነው የሚያቃጥለው። ዘይቱ ሳይግልባችሁ እንደዚህ ብታደርጉት መልካም ነው። እንዲህ ካቀላቀልኩት በኋላ እንደነገርኳችሁ እኔ በእጄ ሳሻው ነው የሚያረካኝና በእጄ ነው በደንብ አድርጌ ማሻው። እንደምታዩት በእጄ ነው የገባውበትኝ። ያው እጄን ታጥቤ ንጹህ ነው። እናንተ ደግሞ ጓንት መጠቀም ከፈለጋችሁ ጓንት አድርጋችሁ መስራት ትችላላችሁ ወይም ማሸት ትችላላችሁ። ያው ትንሽ ያቃጥላል፣ ብዙም አይደለም ግን ትንሽ ነው የሚያቃጥለው። ወዲያው ግን እሳቱን ስላጠፋሁት ያው የመጥበሻው ግለት ነው እንጂ ብዙ አያቃጥልም። እናንተ ተጠንቀቁ። እንደዚህ አድርጌ በደንብ ቆንጆ አድርጌ አሽቸዋለሁ። ጨጨብሳው እንዴት ደስ እንደሚል የቀረፋው ቴስት ደግሞ እጅግ በጣም ነው ደስ የሚለው። እንደዚህ ደግሞ ሞቅ ሞቅ ማደርጋችሁ ለየት ያለ ጣዕም ይሰጣል። ይኸው እንደምታዩት አሪፍ ሆኖልኛል። አሁን የማቅረቢያ እቃው ላይ አደርግና ደግሞ ለመመገብ ዝግጁ እናደርገዋለን። ይኸው እንደምታዩት እጅግ በጣም በቀላሉ አዘጋጅቼ ጨርሻለሁ። ይሄንን ከጎኑ እንደ ሳይድ እርጎ አድርጋችሁ ጾም ባልሆነ ጊዜ ከጎኑ መመገብ ትችላላችሁ። ወይም ደግሞ እንቁላልም ተጠቅማችሁ እንዲሁም ደግሞ ማርም ማድረግ ትችላላችሁ። በፈለጋችሁት ወይ መጠቀም ትችላላችሁ። ይሄንን እኔ በእኔ ቤት ያዘጋጀሁት ምርጥ የሆነ ለቁርስ ተመራጭ የሆነ የጨጨብሳ አሰራር ነው። በዚህ መልኩ ሰርታችሁ ካልሞከራችሁት ሞክሩት ብዬ ሪኮመንድ አድርጋችኋለሁ። ይሄው እንደዚህ እኔ በቅመም የተፈላ ሻይ ነበረኝ፣ በሻይ ነው ቴስት ያደረኩት። እናንተ ታዲያ በወተትም እንዲሁም ደግሞ ከጎኑ እንደነገርኳችሁ እርጎም ተጠቅማችሁ መጠቀም ትችላላችሁ። እኔ እንደዚህ በቅመም በተፈላ ሻይ ነው ያዘጋጀሁት። እጅግ በጣም ነው ጣዕሙ እንዴት ደስ እንደሚል ልነግራችሁ አልችልም። ልክ ቁሬ ባቴ የለም እንደሱ አይነት ጣዕም ነው ያለው። ቀረፋው መጨመራችሁ እንዲሁም ደግሞ ሞቅ ሞቅ አድርጋችሁ እዛ ላይ መታሸቱ አሪፍ ሪዛልት ነው የሚሰጠውና ቴስቱን ሞክሩትና ኮመንት አድርጉልኝ እንደምትወዱት እንዲሁም ደግሞ እንደምትሞክሩት። ሞክራችሁት ደግሞ ኮመንት እንደምታደርጉልኝ ተስፋ አድርጋለሁ። አዲስ ከሆናችሁ ደግሞ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ እንሆናለሁ። እንዲሁም ደግሞ ሁሉ ጊዜ ቪዲዮ ስለቅ እንዲደርስላችሁ የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ ሁሉ ጊዜ እንደዚህ ቪዲዮ ስለቅ ኖቲፊኬሽን ይገባላችኋል ማለት ነው። ይሄው እንደዚህ ጣጣጥም ያለው ሻዩንም እንደዚህ እየጠጣሁኝ እጅግ በጣም ነው የሚጣፍጠው። ስላያችሁኝ ስለተከታተላችሁኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ወዳችኋለሁ። ቻው ቻው።